ጉራጌ እንዴት ክልል ይጠይቃል? ኢትዮጵያም ተጠባዋለች ብያችሁ ነበር። ታስታውሳላችሁ? ጉራጌ እንደማንኛውም አካባቢ ሙሉ መብት ሙሉ ብቃት አለው። ጉዳዩ የትኛው ይበጀዋል ብሎ ማሰብ ነው። ከዚህ ከናንተ ከተመለስን በኋላ ኮሚቴ አቋቁመን በደቡብ ክልል ውስጥ ሰፊ ጥያቄ ያለ ክልል የመሆን የጥያቄው መነሾ አስፈላጊነት ጠቀሜታ መርምራችሁ ሐሳብ አቅርቡ ብለን ኮሚቴ አዋቅረን ጊዜ ወስደን ተጠንቷል። አሁን ኢትዮጵያ ባለችበት ሁኔታ በርከት ያለ ሚሊዮን ቁጥር የሌላቸው ክልሎች እንኳን የውሃና መንገድ ጥያቄ ሊመልሱ የሰራተኛ ደሞዝ መክፈል አይችሉም። ልማት አያመጣም። ሁላችሁም ጠቅላይ ሚኒስትሩ ያሉትን ሰምታችኋል። 16 ወረዳዎች ያሉት የጉራጌ ዞን ነባሩን የደቡብ ክልል ለሁለት የሚከፍለውን ክላስተር የሚል ስያሜ የተሰጠውን የአደረጃጀት መፍትሄ ባለፈው ዓመት መጨረሻ ውድቅ አድርጓል። 97 አባላት ያሉት የጉራጌ ዞን ምክር ቤት አብዛኛው አባላቱ ማለትም 91 ያሉ የገዢው ብልጽግና ፓርቲን ወክለው ምክር ቤት የተቀላቀሉ ነበሩ በወቅቱ። የተቀሩት 6 አባላቱ ደግሞ የኢትዮጵያ ዜጎች ለማህበራዊ ፍትህ ወይንም ኢዜማ ፓርቲ ተመራጮች መሆናቸው ይታወቃል። ዶክተር አብርሃም በጉራጌ ዞን አብላጫ የገዢው ፓርቲ አባላት ጭምርና በአብዛኛው ህብረተሰብ ውድቅ ስለተደረገው የአደረጃጀት መፍትሄ እናንተ እንደ ፓርቲ ምን ትላላችሁ? እሺ፣ በጣም አመሰግናለሁ። ከዛ በፊት ቅድም ወይዘሮ ዛይዳ ኮት ስላደረገችኝ ምላሽ መስጠት ስላለብኝ ነው። እሺ፣ አጠር ያድርገው ይመልሱ። አንድ ሚዲያ ጋር ኢንተርቪው ነበር ከአንድ ሚዲያ ጋር እኔ ያልኩት የጉራጌ ማህበረሰብ የክልል አደረጃጀት ጥያቄ ጠይቋል። አሁን ባለው ህገ መንግስት መሰረት ጥያቄው ትክክል ነው። ስለዚህ መመለስ አለበት በህገ መንግስቱ መሰረት ነው ያልኩት። ይሄ በደንብ እኔ አያስፈልግም፣ አሁን ባለው ሁኔታ ክልል አያስፈልግም አላልኩም። ዲስኮት መደረግ የለበትም በብዙ ቦታ እያየው ስለሆነ ማለት ነው። ፓርቲን ያመነበትን እያልኩ ያለሁት ከዘር አደረጃጀት መውጣት አለብን። የጉራጌ ማህበረሰብ የበለጠ ተጠቃሚ የሚያደርገው በዚህ በዘር አደረጃጀት አይደለም፣ በኢትዮጵያዊነት ስሜት ሲሆን ነው። ሁሉም በዘር ከረጢት በየቦታው ተኮልኩሎ የሚቀመጥ ከሆነ እያዋለ እያደረ ማህበረሰቡ በጣም ይጎዳል የሚል አስተያየት ነው እኔ የሰጠሁት። ቢሆን የሚሻለው ከዚህ በክልልነት ከምናቀነቅን ጉራጌ ወደ ዘር ውስጥ ከማስገባት ወደ አንድነቱ ይሻለዋል። ቀድሞም አብዛኛው የኢትዮጵያ ብሔር ብሔረሰብ የሚያውቀው የጉራጌ ማህበረሰብ በአንድነቱ ነው። ሌሎች የዘር ፖለቲካ አቀንቅነዋልና ጉራጌ ማህበረሰብ ወደዛ መጎተቱ ትክክል አይደለም የሚል ነው እንጂ አሁን ህዝቡ የሚጠይቀው ጥያቄ ብዙውን ምክር ቤት ጸደቀ የተባለውን እሱ አካባቢ ማንም እኮ የተቃወመ የለም። ምክንያቱም ያለው ህግና አሰራር ጠብቆ ነው ፕሮሲጀሮቹ የሄዱ ያሉት። ከዛ ጋር አያይዤ ግን ክልል ይሁን ጉራጌ ከተባለ ዞን ድረስ በዞን ተጸደቀ፣ ለምንድን ነው ክልል ላይ ማይጸድቀው የሚለው ነገርም አሁን ይሄ የሚጠይቀው አካል መግፋት መቻል አለበት። አየህ ስርዓቱ ብሬክ እንደሆነ እኮ ከዚህ መረዳት ይቻላል እኮ። እና የሚያዋጣው ወጥ የሆነ ሁላችንም በአንድነት ላለፉት ጊዜያት ችግር ውስጥ ነበርን፣ ከዚህ ችግር እንዴት መውጣት መቻል አለብን የሚለው ነገር ነው። በተለይ አሁን የጉራጌ ማህበረሰብ በክልልነት ይደራጅ ወይም ክልል ያስፈልገዋል ብለን ስናስብ ጥናቶች መምጣት አለባቸው። አሁን አንዳንድ የምናያቸው ነገሮች በስሜት የሚመስሉ ነገሮች አሉ። ማህበረሰቡ እኮ ህዝቡ ክልልና ወርደን እኮ አይተነዋል እኮ። አብዛኛው ማህበረሰብ ሲጠይቀኝ የነበረው የክልል ጥያቄ አልነበረ። ውሃ የለኝም፣ መንገድ የለኝም፣ መብራት የለኝም ነው ሲለኝ የነበረው። ስለዚህ እነዚህ ችግሮች በተለይ የመልካም አስተዳደር ችግር፣ የመሰረተ ልማት እጦት የጉራጌ ማህበረሰብ የተጠቃው ለምንድን ነው? በአካባቢ ጥሩ የሆነ አስተዳደር ባለመኖር ነው። ይሄ ፕሮፌሰር ብርሃኑ ነጋ ወልቂጤ ላይ በደንብ ያቀነቀኑት ጉዳይ ነው እና ሀሳቤ ሳጠቃልልህ አጠቃላይ አሁን ያለው የሀገሪቱ የሚመራበት ስርዓት ከህወሓት የተወረሰ ነው። በዚህ የምንቀጥል ከሆነ እንደ ሀገር የመቀጠላችን ህልውና ችግር ውስጥ ነው የሚከተል። ከዚህ ችግር እንዴት ነው መውጣት ያለብን ብለን መምከር ነው መቻል ያለብን የሚል ሀሳብ ነው እኔ ልሰጥህ የምችለው። መታወቅ ያለበት ነገር እኛ በምርጫም የማህበረሰቡን ነግረነው እየቀሰቀስን ነው የመረጠን በዚህ አግባብ ነው። በምንም አይነት አግባብ ትናንት የነገርነውን ትተን ወርደን ገና በዘር እንደዚህ ሁን ብለን ልንቀሳቀስ አንችልም። ይሄ ከመርህ ማፈንገጥ ነው፣ ከፓርቲ ሮት አለም መውጣት ነው። ይሄ ሁለት አይነት ሰው ነው የሚያስብል። ይሄ በደንብ ሰው ግንዛቤ ሊኖረው ይገባል የሚል ነገር ነው እና አብዛኛው አሁን የጉራጌ ማህበረሰብ የክልል ጥያቄ የሚጠይቁ ወገኖች አብዛኞቻቸው የጉራጌ ማህበረሰብ በዚህ ይፈታል ብለው የሚያስቡ ናቸው። ትክክል ናቸው። እኔ እነሱ መኮንን አልፈልግም። ጥቂቶች ግን ነጋዴዎች አሉ። ይሄ የምንክደው ነገር አይደለም። ትልልቅ የጉራጌ ምሁራን የሚባሉት የማህበረሰቡ አካባቢ ሪሰርች የሰሩ
ምሁራኖች ተሰብስበው ጥልቅ የሆነ ውይይት ተካሂደዋል ወይ? በዚህ ጉዳይ ላይ አልተካሄደም። ሁሉም በየጉራንጉሩ በየጫፍና ጫፍ እየቆመ ቃላት እየተወራወረ አንዱን ለመጣል የሚደረግ ፉክክር ነው እየሆነ ያለ። ይሄ ማህበረሰቡ ያዋጣ። እውነት ተናግረን የመሸበት ማድረግ ነው የሚሻለው። እኔ እንደዛ ነው ብዬ ነው የማስበው። እሺ አቶ መላኩ የክላስተር አደረጃጀትን የገዢው ፓርቲ አባላት ጭምር ውድቅ ያደረጉት ለምንድን ነው? ቅድም ያው ድምጹንም ሰምተዋል የጠቅላይ ሚኒስትር የተናገሩትን ከዛ ጋር አያይዘው ይንገሩን። እሺ አመሰግናለሁ። ያው አሁን የዶክተር አብይ ቃለ መጠይቅ ጉራጌ የትኛው ያዋጣዋል የሚለው ማየት አለበት አሉ። እንግዲህ ጉራጌ የትኛው እንደሚያዋጣው በወኪሎቹ አማካኝነት በግልጽ አስቀምጠዋል። ማህበረሰቡ ምን እንደሚያዋጣው ለ31 ዓመት ሲታገል ይሄ ነው የሚያዋጣኝ ሲል ሲናገር ከርሟል። ይሄ ለህዝብ ያላቸው ንቀት ነው። አሁን በነገራችን ላይ ኢዜማና ብልጽግና የጫጉላ ሽርሽር ላይ እንዳሉ ጉራጌ ጠንቅቆ ያውቃል። እኔ ህዳር 15 ቀን አቶ አብርሃም የነበሩበት መድረክ ህዳር 15 2015 ዓመተ ምህረት ደሳለኝ ሆቴል ከፕሮፌሰር ብርሃኑና እንደዚሁም ደግሞ አቶ ርስቱ ይልዳው የሚመሩት መድረክ በግልጽ ተነጋግረናል እንደ ጉራጌ ማለት ነው። አሁን ዶክተር አብርሃም የትኛው ይጠቅማል የሚለው ጥናት አልቀረበም ምናምን እንዴ ከምክር ቤት በላይ ማን ነው ለጉራጌ ሊያውቅለት የሚችለው? ጉራጌ እኮ ምክር ቤቱ የኔ እንደራሴ ነው እኔ የምፈልገው ነገር ይወስንልኝ ብሎ እኮ በድምጹ የመረጣቸው ስብስብ ነው። ይሄ ማለት እኮ ዶክተር አብይም እያሉ ያሉት ከምክር ቤቱ በላይ እኔ ያቋቋምኩት ኮሚቴ ይሄ አቶ አባዱላ ሲመሩት የነበረው እንግዲህ ኢማጂን በጉራጌ ጉዳይ አባዱላ ኮሚቴ አቋቁመው እሳቸው የሚመሩት እኔ ምላችሁ ጻፉ ተብለው የሚጽፉ ሆዳደር ካድሬዎች የጻፉት ድርሰት ነው። እንግዲህ ዶክተር አብይ መጥተው ለጉራጌ ህዝብ የሚጠቅመው እኔ አስጠንቻለሁ እያሉ ያሉት ማለት ነው። ማህበረሰቡ ግን ዶክተር አብርሃም እየካዱ ነው እንጂ ግልጽ ምነግርህ ጉራጌ አንቆ የያዘው የአደረጃጀት ችግር ነው፣ የአመራር ችግር አይደለም። ምክንያቱም ኢንቨስትመንት ሲጠየቅ ሐዋሳ ይሄዳል። ዘረኛ ስለሆንክ ነው ጉራጌ አካባቢ ላልማ ትላለህ እያሉ እያመላለሱ ገንዘቡ ይጨርሱበታል። የዞን ስልጣን እኔ ነግሬሃለሁ አንድ መኪና መግዛት የማያስችል ነው። ምንም አይነት ውሳኔ የዞን ስልጣን እኮ ከወረዳዎች ሪፖርት ሰብስቦ ወደ ክልል ማቅረብ፣ ከክልል የሚወርደው እቅድ ደግሞ ወደ ወረዳ ማድረስ ነው። በቃ ከዚህ ውጪ እኮ ስልጣን የለውም። ስለዚህ ፕሮፌሰር ብርሃኑም ያሉት ስህተት ነው፣ ዶክተር አብርሃም ያሉት ስህተት ነው። ጉራጌ እየተሰቃየ ያለው በአደረጃጀት መዋቅር ሰንቅረው ይዘውት እንዳያድግ አካባቢው እንዳያለማ ሆን ተብሎ የአገዛዝ ጫና እየተደረገበት ነው። የአገዛዝ ባርነት እየተጫነበት ነው ያለው። የሚያዋጣው ነገር ለ31 ዓመት ታግሎ ይሄ ይጠቅመኛል ብሏል። ማንም እንደዚህ ነው ሊልበት የሚችል አይደለም። በተቀመጠው ህግና ስርዓት መሰረት ማህበረሰቡ የመረጠው ነገር አፕላይ ማድረግ ነው። ግን ይሄ ከማድረግ ይልቅ እንደው ማህበረሰቡ ህገወጥ በሆነ ኮማንድ ፖስት ኢኮኖሚው እንዳይረጋጋ ማህበረሰቡ እንዳይሰራ የማህበረሰብ አንቂዎች ለማህበረሰብ ይቆረቆራሉ የተባሉት ዛሬ ከመቶዎች በላይ ታስረው ያለ ፍርድ እስር ቤት ነው ያሉት። ክስ አይመሰርትባቸው። ዶክተር አብርሃም ይሄን መናገር አይፈልጉም። ኢዜማ ይሄን መናገር አይፈልግም። የጉራጌ ተወካይ የምክር ቤት አባላት ያለ መከሰስ መብታቸው ሳይነሳ እየታሰሩ በ100,000 ብር ዋስ ነው እየተፈቱ ያሉት። ስለዚህ ጉራጌ የገጠመው አሁን ያለበት ሁኔታ እንግዲህ ኢትዮጵያ ውስጥ ኮማንድ ፖስት ያሉት 2 ቦታዎች ናቸው፣ ወለጋና ጉራጌ ነው። እንግዲህ ጉራጌ ለኢትዮጵያ ተምሳሌት የሆነ ሰላማዊ ትግል እያደረገ ያለ ህዝብ ሆን ተብሎ አደጋ እንደፈጠረ በማስመሰል ህገወጥ ኮማንድ ፖስት ተዋቅሮ እግር ተወርች ታስሮ ያለ ማህበረሰብ ነው። ዶክተር አብይ ከህግ በላይ ሆነው እኔ ህግ ነኝ ብለው ሊወስኑበት አይገባም። ብልጽግና እኔ ህግ ነኝ ብሎ ሊወስንበት አይችልም። ፕሮፌሰር ብርሃኑ ሊወስኑለት አይችልም። የሚጠቅመውን በግልጽ አመላክተዋል። የጉራጌ ህዝብ ህጉ ባስቀመጠው መሰረት እያንዳንዱ ነገር እንደዚሁም ደግሞ በሰላማዊ ትግል ለረጅም ጊዜ ብልጽግናንም ኢዜማንም እያሸነፈ በሰላማዊ ትግሉ የሚጠቅመው ነገር ለዓለም ድምፁ እያሰማ ነው። ቀጣይም በዚህ ይቀጥላል። ዶክተር አብይ የሚጠቅመው ነገር እኔ ያውቃለሁ የሚሉት ነገር ይሄ ፈጽሞ ህገወጥ ነው። አመሰግናለሁ። እሺ ወይዘሮ ዛይዳ የጥናቱ ውጤትን ህብረተሰቡ ተነጋግሮበታል? ምንስ ምላሽ ነው የሰጠው? አንደኛ መጀመሪያውኑ ጥናቱ ሲጠና እንደ ጉራጌ ዞን ጥናቱ አልተጠናም የሚለው ነገር በተደጋጋሚ አቅርበነዋል። አንድ ሁለተኛ ነገር እነዚህ የሰላም አምባሳደር ብሎ ጠቅላይ ሚኒስትሩ የሾማቸው ሰዎች ወደ ጉራጌ ዞን 5 ጊዜ ጥያቄ አቅርበው መጨረሻ ላይ በሽምግልና በመከራ እንዲገቡ ተደረገ። እሱም ሰዎቹ አይገቡብኝም እኔ የምፈልገው በክልል መደራጀት ነው፣ ምንም ጥናት ምንም ሽንገላ አልፈልግም የሚለው በአቋም ጸንቶ ማለት ነው። መጨረሻ ላይ ከገቡ በኋላ ኮቪድ ነው በሚል 4 አዳራሽ ውስጥ እንዲከፋፈል ተደረገ። 4ቱም አዳራሽ ላይ እኛም የሚያስፈልገን አሁን ልማት አይደለም፣ መንገድ አይደለም፣
ለ30 ዓመት ጠይቀና ተነዋል። ይሄ ሁሉ ነገር አሁን ምን ፈልገው ራስን በራስ የማስተዳደር ጥያቄያችን እንዲመለስ ነው። እኛን ብሎ የመጣ እንቀበላለን። እኛ ግን ወዴት መሄድ አንፈልግም። ጉራጌ ክልል እንዲሰጠን እንፈልጋለን ብሎ ህዝቡ አስረግጦ ወጥቷል። አንድ ሁለተኛ ነገር ቅድም ዶክተር አብርሃም ሲናገር ህዝቡ ሲጠይቅ የነበረው ስለ ልማት ነው አለ። ስለ ልማት እኮ አይደለም የጠየቀው፣ ስለ ልማት እንጂ ስለ ክልልነት እንዳታነሱ ተብሎ ሳምንት በሙሉ አበል እየተከፈለ በየሆቴሉ ስልጠና ሲሰጥ ነው የሰነበተው። ዶክተር አብይ ሊመጣ ነው ስለ ክልል እንዳታነሱ ስለ ልማት እንጂ ተብሎ ልማቱንስ ቢሆን ሰጡት ወይ? ውሃ ብሎ ውሃ ጠማኝ ብለው የወጡ አንድ ፍሬ እንቦቅቅላ ህፃናቶች በጥይት ነው የተመቱት። በጥይት ደብድበዋቸው ገለው ሲያበቁ ዛሬ በጉራጌ ባህላዊ ሸንጎ ፊት የደም ካሳ ከፍለው ሲያበቁ ገዳዮችና አስገዳዮች ግን ለህግ አልቀረቡ። የዓለም ህዝብ ይሄን ይስማ። ይሄ ነውር ነው። ህገ መንግስቱ ይከበር። በህግ የሚመራ አገር ካለን ህጉ መንግስት ሊያከብረው ይገባል። መንግስት ህግ ያክብር ነው የጉራጌ ህዝብ እያለ ያለ። የጉራጌ ማህበረሰብ ህግ የሚጥስ አይደለም። ለዓለም ተምሳሌት የሆነ ትግል እያደረገ ነው። ላለመጥፋት ህልውና አደጋ ላይ ነው። ሊጠፋ ነው። ቋንቋው ሊጠፉ ከተቃረቡ ቋንቋዎች አንዱ ነው ብሎ በጥናት የተረጋገጠ ነው። በቋንቋው አይማርም። የስራ ቋንቋም አይደለም። ቋንቋው ልማት የለም። ኢዜማ ካሁን በኋላ ህልውና ኖሮኝ ጉራጌ ምድር ላይ እንቀሳቀሳለሁ